በሄሊኮፕተር ነበር ልንመጣሎት ያሰብነው ግን ለሰርግ አከራይተውታል እንዳጋጣሚ ቆዩ እንዴ ምንድነው አንቱታው ለምዶብን ነው ማዳም ይከብዳል አፋችንም ላይ እንዲው ነው ወያኑ ጠው ወያንተፋው አንቱ አንቺ ወይዘሪት ወይዘሮ እንዳንባባል ስም እናውጣ አራለኝ እስቲ መታወቂያ ሊሊ ይባላል ሊሊ እንዴ እቺን እንኳን በገምትም አላጣትም ነበር ሊሊ ኮፈኑን ተከፍቹ ዞር በላ አው ማን ተከለ ከማዳም አይሻልም ከማዳም ይሻላል ይሁን ባላለው ከጠራሽኝ ይሁን ወይ ይሁን ይደረግ ይፈጸም እሰይ አበጀ ማለት ነው ይላል መዝገብ ቃላቱ በአንድ ፊደል ነው የምትበልጠኝ ብዬ ነው አምስት ፊደል አዝጃለሁ ከፊት የሚገባ ሁለት ከፊት ሁለት ከኋላ ከሁለት ፊደል ከቻይና ሁለት ፊደል ከግሪክ አንድ ፊደል ከሮም ላራይ በኦፔራ ነው የምትጠራው ማለት ነው ከዚህ ተቆልሎ ቢመስል ተራራ ተከትሎ አይመጣም ሀብቴ ስጋ ዘመድ ሀብቴ ሚ የአገር ጉዳይ ሆኖብኝ ይቅርታ አቡንም ኩብሽ ይቅርታ ጤና ይስጥልኝ የኔ ጌታ አንተው የኔ ብቻ ይበቃኛል ስንቱ ጌታና መቤት እንደዚህ ተጋድሞ ያይሽ አንዴ ሰልፍ ያስያዝኩ ነበር ገነት የምትገቡ በዚሁን ውስጥ ገነት ሁለት ሆናችሁ ትጋፋላችሁ ሲኦል በዚህ በአምስት ሰልፍ አድርጉት በአምስት ሰልፍ ሂትለር ሞሶሎኒና ግራዚያን ይዛችሁ ወደ ሲኦል የኢትዮጵያ አምላክ ይዛችሁ ወደ ሲኦል አንዴ ሰው ልሸኝ አንዴ እንግዳ ልሸኝ ይጆሌ አበረ የሪማ ተስፍዬ ጥሩ ልጅ ነበረ ከሰው ተጣላና በድንገት ከሰረ ይኸው ተፈታል የሪማ ተስፍዬ ይወዳል አምባሻ ይጆሌ አበረ የኛ ሰፈር ልጆች የተጣሉበት እንኳን አይጎድም ሞራል ያስፈልጋቸዋል ሞራል Before theater I'm dancing very strong dancer by the way Good. Can you show us one of your moves? show ከዳንሶች መካከል በእግዚአብሔር ዴቭ እኛ በዚያ ከተማ ካላችሁ እንግሊዘኛ ካላውቁ መቼ ልናቅ ነው ዴቭ ገብቶኛል ሾው ማሳየት ነው አስ አገኛታለሁ አሁን አስ please some year show as show ማሳየት ነው as thank you as ቂጥ Dave ቂጥህን አሳየኝ ነው የሚለው ቂጥህን አሳየኝ ነው የሚለው ዴቭ ይህ ሰውዬ ነው እንዴ ኧረ ዴቭ እንዳታስበላ ነው ወይም አግብቶን የሚሄድ ከሆነማ ችግር የለውም እንኳን ሌላ ይሰጥ የለ እንዴ እንደሱ አይደለም ከዳንሶች መካከል አንዱ ልታሳየኝ ትችላለህ ይገምቶኛል እኮ ዴቭ እኔ ልፈትድ ብዬ እኮ ነው
ገብቶኛል እኮ ገብቶኛል። ምነው ፈራኸውስ? አይ አባባ ጠላ ጠላ ከሰው የሚያጣላ ጠጅ ከሰው የሚያፋጅ ይላል ያገሬ ሰው። ነገር አዋቂ ነህና በል። የአገር ሁኔት ነው ታዲያ? አዲስ አበባ ነዋ አባባ። እናንተም ያወቃሉ ወይ? ምን አባባ አባቶቻችን የተውልን ምን ወግ ብቻ አይደል እንዴ? እውነትን ነው። አዋ ምን አለ ብሎ ነው ሌላ ወግ ነው እንዳለ። ለመሆኑ ሌሎቻችሁስ ትዳር ይዛችኋል ወይ? አባባ አዲስ አበባ ኪስ የምታጥብ ሴት እንጂ እግር የምታጥብ ሴት ከየት ትገኛለች ብለው ነው። የልጅ ቀን ሳይወደው አልቀረም። እውነቴን እኮ ነው አባባ በእውነት እንደው አንዷን ጨዋ ቢድሩኝ እንደው ምን አለበት። በምክንያት የታሸገባችሁ ማለት ምን ዘሪ ነው እንጂ አከራው ልጅ አስረግዞ ካደ። ሰውየው በዚህ ተናደው አሸጉት። ይሄ እኮ ነው ከጭንቅላቴ ጨምቄ ምናምን እያለ የሚቀባጥረው። በኢየሱስ ይሄ ሁሉንም እኮ ያስደነገጠ ዜና ነው። በተለይ ወዲያው ለሰማው እርግጠኛ ነኝ አንቺማ በዛ ጊዜ ብትኖር በጥርሲስ ትቦጫጭቂው ነበር። ምንም ቢሆን የሴት ልጅ ጥቅም ያሳስብሻል። ፕሊስ ምከሩት እንጂ ጓደኛችሁ የሥራ ባልደረባችሁ አይደል? ኧረ ማንም ከእርሱ ጋር መሆን የሚፈልግ የለም። ስራና እንጀራ ጉዳይ ነው የሚያገናኘን። አሁን እኔን ብትወስጂ ራሴን በራሴ መክሬ አስተምሬ ነው የምኖረው። ስራዬን ሰራው፣ ፊልሜን ተከራይቼ ወደ ቤት ያለቀ። በተረፈ የትም ቦታ ከአንድም ሴት ጋር ታይቻለሁ። ምን ትምላለህ አንተ በጊዜ የምትገባው? እኮ ለማለ የሚያደርስ አይደለም። በእርግጥ አልፎ አልፎ ወደ ሲኒማ ቤት ሄጄ ከስራ ስወጣ እና ሲኒማ ቤት ገብተህ የምትሰራውን ስራ ሙያ መስሎ መተህ የምታወራልኝ አይደል? እስቲ አንተ ሲኒማ ቤት ገብተህ ብቻዋን ገብታ ፊልም የምታይ ሴት ልጅ አለ? እየሳምክ እየነካካር እንደ ድራሿ የምታጠፋት ይሄ ስሞካች ባይዘው በየሲኒማ ቤቱ በጣም ፌመስ ነው። አንቺ እንደውም አጋጣሚ ከጓደኞች ጋር ስለምትሄጂናል እንጂ እሱ ሲኒማ ቤት ገባ ማለት በዙሪያ ያሉ ወንበሮች እንዳለ ኦፕን ናቸው። የዚህ ነው ያለው እኮ ተማሩበት። አዎ እንደውም አንተ ተመርመረ ራስን ብታውቅ ይሻላል ምናምን ብለን እኛ ተሰብስበን ልንመክረው ስንል ይኸው ጠጆ ተመርምሮ ምንድን ነው የምትለው እንዴ? ከቫይረሱ ጋር መኖር እንደሚቻል ክሮስ ቼክ ያደረግንበት ወንድማችን ቢኖር ጠጆ ነው። እኔ የምልሽ እንደው የምታውቂው የሙዚቃ አሳታሚ ድርጅት አለ ከኤችአይቪ ይልቅ ጉበትና ኩላሊት ያማል እና ጉንፋንም ደግሞ ለተንከባከበው ትልቅ በሽታ ነው በሚል አሪፍ ዘፈናለች። አይል ሲንጊት ግርማ ሞገስ ነሽ እጹብ እጹብ ድንቅ ልጅ ነሽ እጅግ ማራኪ የት ምንድን ነው ተባይ እንዴ? ቅማል ነው እንዴ? አዎ የልብስ ቅማል። ኧረ ተው፣ ኧረ ግደለው። ችግር የለም እኮ ልብስን ውሃ አፍልተህ በፈላ ውሃ እንደገና አጥበህ ደጅ ብትሰቅለው ምንም ይቅርታ። አሁንም ሽሮ ከልጅነት እስከ እውቀታችሁ ሽሮ። እኔ እኮ ምን ነው አመዳሙን ውላል ሁሌ ሽሮ። መማነሹ ምንቸት 10 ምንቸት ይሁን። አረት ተረተራላችሁ። አዎ ትላለህ እንዴ ሆዳ ቁንጣኑንም አችሉት። 2 ምንቸት ከ2 እንቁላል ጋር። ዝቅ በል አንተ ሽሮ እንዳይ ዝቅ በል። እንደውም ለ5 ዓመት ሽሮ ከፍዬላችኋለሁ። እኔ ነገደ ትንሽ ነገር መጋበዝ ደስ አይለኝ። የሽሮ እርሻ ገዛላችኋለሁ። ስማ እኔ ግን ዛሬ እንዴት ደስ እንዳለኝ ብታይ። አዎ እኔ ግን ትንሽ እየፈራው ነው። ሀብታም ወለድ የሚባሉ በሽታዎች አሉ። ስኳር፣ ደም ግፊት፣ ደም ብዛት የሚባሉ በሽታዎች አሉ። ለነገሩ ቀላል ናቸው። ገንዘብ ስላለን እኛ በግል አውሮፕላናችን ጠዋት ቁልፍ ከጠረጴዛ ላይ ነሳን ተረጋርገን ሄደን እዛ ሩዋንዳ የሚባል ሀገር ደማችን አስቀይረን እንመጣለን። እሱ እኛን አይመለከትም። በምግብ ከሆነ ግን እዚህ እንበላለን። ሽሮ ታዲያ መመናሹ ጋር ጋዴሚት እንዴ መጣችኋል እንዴ ልጆች? እንዴት ዋሉ? እንዴት ዋል ፍቅርዬ? መመናሹ ከዚህ በኋላ የምንጨባበጠው እንደዚህ ነው። መመናሹ በቃ ከዚህ በኋላ ደህንነት ቀና ብሎ አይንም። አልሰማውም እንዳለ ምኑ ኢቢኤስ ላይ ሙሉ ቀን የሚተላለፈው የኔና የሱ ቤተሰብ ያንተ ቤተሰብ እንዴ? እርግጠኛ ሲሆን ነግሮታል። ወይዘሮ በመናሹ የፕሌን ቲኬት ቆርጥልሻለሁ። ጋቢና ተቀምጠሽ ነገደደን እኔ እስራኤል ሀገር ሄደሽ ትሞለኩሻለሽ። ከአንተ ጋር ጋቢና ውስጥ ተቀምጬ በአይሮፕላን? አይ ከኔ ጎን እንኳን አትቀመጭ። እኔ በግል አውሮፕላን ነው የምመጣው። ኧረ ተመስገን። ድህነት ባንዴ መርሳት ከባድ ነው። እኔ ነገደ ገና ላንቺ ከዚህ በኋላ እንደውም መመናሹ የሚባለው ምግብ ቤት ይቀርና መማ
አክሲዮን። ምንድነው ደግሞ አክሲዮን? እሱ ይከብድሻል። እኔ ነኝ በግሌ የማስመጣው። ወይ ይምላላችሁ ወይ አንተ እውነቱን ውሸት ሳታውቅ ዝም ብለህ ዲም የተረጋግጥና እኔ ራሴ እኮ አልገባኝም። ደህና ጥርስ እንዳለ ሰው ትስቃለህ እንዴ? አሁን አስጭኛለሁ እባክህ። 2 ኮንቴነር ጥርስ አለ መርከብ ላይ እሱ ሲመጣ ነው